ኩሩ የለም። እሺ በቃ ስታገባ የመጀመሪያ ለማን ይሁን በሉ ተናገሩ። መቁረብ ከዛ 40 ቀን መጾም ማለት ነው። ዝም ብሎ ተጋብቶ መሄድ የለም። ለዚያ ነው ይላችሁ ሰው ሲያገባ መጀመሪያ ትዳሩን ለእግዚአብሔር አይሰጥም። ለማን አይሰጥም? በሉ ተናገሩ። ስትተጫጩ የመጀመሪያ የእናንተ መስፈርት ነው የሚቀደም የእግዚአብሔር መስፈርት። በጠይቅ ጉድ ይፈላል ማለት ነው። አሁን ያልተጫጨ ትንሽ ሰው ነው የሚኖረው ብዬ አስባለሁ። እንግዲህ ሳስብ ነው እንደዛ ያልኩት፣ ይቅር በሉኝ። እሺ ግን 24 ሰዓት እንኳን በሰላም አይውሉም። ብዙ ነገር ሲለቃቀሙ እንደው እኮ ምን ሆነ ነው ያልደወልክ በማለት ብቻ ይጣላሉ። አይደለም ይጣላሉ። ምን ሆነ ነው እንዴ? እንደው ተመልከቱ፣ ምን ሆነ ነው የልብ ቅርጽ ያላክልኝ ተባብለው ልኩ ይጣላሉ። ጸባይ ተቀይሯል ብለው ማለት ነው። እንደዚህ ነው የምትጣሉት ማለት ለምን? መጀመሪያ መስፈርቱን ለእግዚአብሔር ስላልሰጣችሁ ማለት ነው። አይወላችሁ አንድ ነገር ልንገራችሁ። ትዳር ውስጥ ለመኖር የሚፈልግ ሰው መጀመሪያ 3 ነገር ያስፈልገዋል። የመጀመሪያ ቻይ መሆን፣ ቅድሚያ መስጠት ማለት ነው። አገባገባ ስላለ ማግባት ኖር ነው ብዬ እኮ ነው። ስለዚህ ቅድሚያ ለእግዚአብሔር መስጠት ማለት ተመልከቱ። እየሰማችሁ ነው? ተሰማላችሁ ብዬ አስባለሁ አይደል? በደንብ ነው የምትሰሙት። ቆይ እናንተ እንዳሰሙሽ አሁን እናንተ ብቻ ስሙኝ ማለት ነው። የመጀመሪያ ሲሰጥ ይወላችሁ ባል ሚስት ሲታጭ ማለት ነው። ምን መሰላችሁ? የመጀመሪያ መስፈርት ቤተክርስቲያን የምታዘው የመጀመሪያው መስፈርት ሃይማኖት አላት ወይ? ሰምታችኋል? ምን አላት? ምን አላት ይጠየቃል። አሁን ችግር የለውም ማተብ ካሰረች። ሁለተኛ ክርስቲያናዊ ህይወት አላት ወይ? ምናዊ ህይወት? ክርስቲያናዊ ህይወት አላት ወይ ካለ ከዛ በኋላ ስትገባ ምንድነው መስፈርት አድርገው የገባው? በሉ ንገሩኝ እንጂ ከእግዚአብሔር ቤት እንዳትለይህ የእግዚአብሔር ናት። ክርስቲያናዊ ህይወት ካላት አንተን የምታከብር ትሆናለች። እርግጠኛ ሆኜ የምነግራችሁ ሚስት የምትሆን ሴት ምን አይነት ናት ካላችሁ መንፈሳዊ ሴት ብቻ ናት። ይቺ እዛ አካባቢ ጸጉሯ ጠራ ያለው እናንተን አይደለም። እሺ አላየሁትም፣ ተሸፍኗል ብዬ ነው። ችግር የለም አንጣላም። አሁን ያ ጸጉሯ ጠራ ያለው እዛው አሳጥራ የምታስቀረው ማለት ነው። ይሄ ዝም ብሎ እዛ ጋር የሚታይ መልክ አይኗ ኩልል ያለው ሌላ፣ ከዛ በስተጀርባ ሌላ ነው። እሺ ይሄ ባቷን እየገለጠች የምትወጣው ብዙ አንተ እንዳያት ብዙ የሚያያት ሰው አለ። በነገራችሁ ላይ ሰው ጀሎ እኮ ነው እንጂ አሁን ክፍቱን ያደረ ገንፎ ይበላል እንዴ? ክፍቱን ያደረ የምታዩ ሆናችሁ ነው ማለት ነው። የተገለጠ ሰው አትዩ፣ የተከደነ ነው ማየት። እውነቴን ነው እንዴ? እናንተም አትገላለጡ እንዴ? እኔ ሌላ አላልኩም፣ ማደራችሁን እሺ ዝም በሉ። እኔ ያልኩት ያቺን አንተ እዚያ ጋር ኧረ በስመ አብ አየኸው መልኳ ያልካት ሌላ ደግሞ አየኸው የሚላት አለ ማለት ነው። ስለዚህ አንተ ስታያት ምን ለማለት ፈልገህ ነው የሚሉት እኮ ተመልከቱ። ወደው እንዳይመስላችሁ አጅሪት የሚላት ብዙ ሰው ስላለ ማለት ነው። በዚያ መካከል በዚያ በሚያበራ በውብ አይን መካከል በዛ በውብ ፊት መካከል ባማረ ጸጉር መካከል